መልክዓ ጽዮን ማርያም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። ዛሬም ዘወትርም ለዘላለሙ አሜን። በአብ በወልድ በመንፈስ ቅዱስ ጥበብ ፈቃድ ከዘመን አስቀድሞ ለነበረ ለስምሽ መታሰቢያ ሰላምታ ይገባል። የመድህን ወልድ ማደሪያ ጽዮን ማርያም ሆይ ያን ጊዜ በፍዳና በመከራ ቀን ጠላታችን ይቀጠቀጥ ዘንድ ሰይጣንም ይሸሽ ዘንድ ለምኝልን። የሕይወት ማደሪያ በሆነች በእናትሽ በቅድስት ሐና እጅ ነው እንጂ በሰነፎች እጅ ላልተዳሰሰ ለራስ ፀጉርሽ ሰላምታ ይገባል። ብርሃንን የተመላሽ እናታችን ጽዮን ሆይ መንፈስ ቅዱስን ለማመስገን እንነሳ ዘንድ ንጉሥ ፍቅርሽ ዘወትር ያንቃን። በዘመናት በተራቀቁ በጥበበኞች ሥላሴ እጅ የጸጋ አክሊልን ለተሸለመ ራስሽ ሰላምታ ይገባል። ምስጋናሽ የተዘጋጀ የአማናዊ ቃል ማደሪያ ጽዮን ሆይ ሕይወታችን ጨልሟልና በከንቱ አልፏልና ከሰማይ የፈሰሰ ብርሃንሽን አብሪልን። በደብረ ምጥማቅ የተመሰገነና የግብፅን ምድር ጀርባ ላበራ ፊትሽ ሰላምታ ይገባል። ባለሟልነትሽ የበረታ ጽዮን ማርያም ሆይ የሰይጣን እሾህ በበቀለ ጊዜ የሕይወታችን ጎዳና ይበራ ዘንድ በተሰቀለበት መስቀሉ አብሪልን። የተወደደ ልጅሽ መድኃኔ ዓለም በማስፈራት በተሰቀለ ጊዜ በእንባ ተራራ ላይ ለቆሙ ቅንድቦችሽ ሰላምታ ይገባል። ቅድስት ጽዮን ማርያም ሆይ በምስጋና ከሚያረጋጋሽ ዮሐንስ ጋራ በመከራ ልቅሶ እንዳለቀስሽ ጠላት ይደንግጥ ሰይጣንም ይሽሽ። የሚያስፈራ ምስላቸው በብርሃን ምሰሶ ላይ በተተከለ ጊዜ የንጋት ኮከብ ለሚመስሉ ዓይኖችሽ ሰላምታ ይገባል። ድንግል ጽዮን ማርያም ሆይ የቃል ኪዳንሽ ኃይል በትንሽ ውሃ ደስታን አገኝ ዘንድ እንደ በላዬ ሰብ በሰረገላ ወደ ኤዶም ያስገባኝ። የኢሳይያስ ቃል የተዋሃዳቸውና በጎ ነገርን በመስማት ለተጠመዱ ጆሮዎችሽ ሰላምታ ይገባል። የአባቶችን ዘመን ያስተዋልሽ የይቅርታ ማደሪያ ማርያም ሆይ በኢየሩሳሌም አደባባይ የተሸለምሽ ጽዮን ሆይ አንቺ ትንሽና የይሁዳ ሙሽራ ስትሆኝ ወልድ ቀይ ልብስን በለበሰ ጊዜ ዓለም ጠበበኝ። በባዕድ ሀገር ደብረ ቁስቋምና በደብረ ሲና በእሳት ሐዘን ለነደዱ ጉንጮችሽ ሰላምታ ይገባል። ቅድስት ጽዮን ማርያም ሆይ ከመልከ መልካሟ ሰሎሜ ጋራ ሕፃን ልጅሽን በማቀፍ እንደ ተሰደድሽ እንደዚሁም ዲያብሎስ ይሰደድ። የዓለም ቤዛ መድኃኔ ዓለም ነፍስሽን በወሰደ ጊዜ የገነት አበባ ላሸተቱ አፍንጮችሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ በጌቴ ሴማኒ በጋዛ ነፍሴ ባረፈች ጊዜ ይህችን ሐዘኗን ሕፃን ልጅሽ ይቀበል ዘንድ አማልጅኝ። ፍሬን የተሸከሙ በኢየሩሳሌምና በቅድስት ምድረ ገሊላ ፈጣሪን ለሳሙ ከናፍሮችሽ ሰላምታ ይገባል። በጣና በረሃ ያደርሽ እናታችን ጽዮን ማርያም ሆይ የጣናን ምስጋና እንደባረክሽ እንደ ከበደ እብነ በረድ ኢትዮጵያን ባርኪልን። መሶብን በሚሸከም በመልአኩ ፋኑኤል እጅ የሰማይ እንጀራ ለተመገባፍሽ ሰላምታ ይገባል።
ርግብን የምትመስይ ጽዮን ማርያም ሆይ ብዙ ወገኖችን እንዳዳንሽ ከሚያጠምድ የሰይጣን ወጥመድ እናቴ እመቤቴ ሆይ አድኝኝ። በወልድ የተባረከ እንደ ገነት ወተትና እንደ በረድ ለነጡ ጥርሶችሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ በምድረ ከብድ ያመሰገነሽና ሰረገላው የሚያስፈራ አባታችን ገብረ መንፈስ ቅዱስ ለኢትዮጵያ እንደጸለየ አንቺም እንደርሱ ለምኝ። አዳኝ ሥላሴን በማመስገን ድምፅ በተሰማ ጊዜ ሰይጣንን ለሚያስደነግጥ አንደበትሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ በጎልጎታ መጠጊያ ወልድ ብዙ ቃል ኪዳንን ሰጥቶሻልና በሚጠብቅ ጸሎትሽ ቤዛ ሁኚኝ። ለእግዚአብሔር በመስገድ ድምፅን እያሰማ ማዕበሉን ጸጥ ለሚያደርግ ቃልሽ ሰላምታ ይገባል። በቤተ መቅደስ ያማርሽ እናታችን ጽዮን ማርያም ሆይ የተገለጠ ኃጢአቴን እንደዚህ አቃይልኝ፣ የጸጋ ማዕድን አቅርቢልኝ። በመንፈስ ቅዱስ ኃይል ብርሃንን ለለበሰ ደዌ የጸናባቸውንና በሕማም የተያዙትን ለሚፈውስ እስትንፋስሽ ሰላምታ ይገባል። ሞት ገዥን ያሸነፍሽ ጽዮን ማርያም ሆይ በአብርሃም እቅፍ በጸጥታ አቀመጥ ዘንድ ከቀና ዕዳና ከሞት ፍርድ ሰውሪኝ። በላይኛው የግብፅ ምድር በመረረ ስደት በውሃ ጥም ለተቃጠለ ጉሮሮሽ ሰላምታ ይገባል። መከራሽ የከበደ ጽዮን ማርያም ሆይ ከዚች ከተቀደሰች ሰሎሜ ፀሐይና ከአረጋዊ ዮሴፍ ጋር ችግሬን አሳስቢልኝ። እንደ አሮን በትር ለነጻና እንደ ደጋ ዛፍም ለረዘመ አንገትሽ ሰላምታ ይገባል። የቅዱሳን ማደሪያ ጉጉቤ ጽዮን አመስግኝ ያማረሽ ስዕልሽ በየወሩ በምድር ትታያለችና ይህችም ጉቡኤ በጠዋት ታመሰግናለች። ሁልጊዜ ለቅድስት ሥላሴ ክብር እንደ መላእክት ምስጋና ለተሸከመ ትከሻሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ የጣናን ደሴት በምስጋና ባርኪያት፣ ለሦስት ወራት ያክል በሰላም ተቀምጠሻልና እባቡንና ጋኔኑንም በመስቀል በትር ቀጥቅጭ። በሰማይ የገዛ የአብ ቃልን የተሸከምሽ መድኃኒት ፍሬን ለተሸከመ ጀርባሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ የግብፅ ሕዝቦች ጠላቶቻችን እንዳይዘባበቱብን ቅድስት ሀገራችን ኢትዮጵያን ፈጥና እንድትድን የዘመን ልብስን በመልበስ ተነሽ። በግብፅ ምድር ማረፊያ ፈጽሞ እስኪደክም ድረስ ሕፃን ልጅሽን ላቀፈ ደረትሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ ከጠላታችን ሰይጣንና ከዲያብሎስ አፍ ለዘላለም እናመልጥና እንድን ዘንድ የተዋረደ የሰይጣን ሰራዊትን አድክሚልን። የአዳም አባት ልጆች በዚህ ይጸኑ ዘንድ የአብ ቃል የወልድ ዙፋን ለሆነ እቅፍሽ ሰላምታ ይገባል። ቅድስት ጽዮን ማርያም ሆይ ኃይልሽ አከበረን፣ በመስገድም በወደቁ ጊዜ ይህች ሃይማኖት የጽዮንን ሀገር ጠላቶች አስፈርታለችና። ነበልባል ሙሴን ለተሸከሙ እጆችሽ ሰላምታ ይገባል። በምድር የብርሃን ማደሪያ ጽዮን ማርያም ሆይ የሳራ ባልቴት ወደ ከነዓን እንደተሰደደ የጨለማ ዓለም ከኛ ይርቅ ዘንድ ጽዮን ሆይ ይህችን ጨለማ ርቂልን። በቅዱስ ገብርኤልና በቀደሙ ነቢያት አንደበት በአንድነት ከሰማይ የተነገረ የዓለም ሁሉ መድኃኒት
ታላቅ ምስጢርን ለተሸከመ መከንጃሽ ሰላምታ ይገባል። ቅድስት ማርያም ሆይ በምድር በዕረፍትሽ ጊዜ ታውፍንያ በበደለም ጊዜ የተቆረጠ እጁን በምሕረት መለስሽለት። የዓለም መድኃኒት የበኩር ልጅሽ በመስቀሉ ኃይል ጠላትንና ሰይጣንን ለሚቀጠቅጥ ክርንሽ ሰላምታ ይገባል። የኢያሱ ምስጢር ድንግል ማርያም ጽዮን ሆይ ክንፉ የተሰበረ መልአክ ቀውስጦስን እንደመለሽው የሰማይ መላእክት ክንፍ በጎኖችሽ እንዲሁ ትከይ። በቤተ መቅደስ ለመፍተል በወንዙ ውሃ ለመቅዳት ከመትጋት ላልተቋረጡ ክንዶችሽ ሰላምታ ይገባል። ንጽሕናሽን ይናገር ዘንድ ቅዱስ ገብርኤል በመጣ ጊዜ ድንግል ጽዮን ሆይ ፈጽመሽ ለተጠማ ውሻ እንደራራሽ ለኢትዮጵያ ሰዎች ራሪልን። በከበረች ቤተ መቅደስ በንጽሕና ልብሽ በማንጋጠጥ ለጸሎት ለተዘረጉ መሃል እጆችሽ ሰላምታ ይገባል። ዳዊት ያመሰገነሽ ጽዮን ማርያም ሆይ የብርሃን ሕግ ድንኳን ንጉሥ ሶሎሞን የተመረጠች ርግብ እያለ አመሰገነሽ። ከፀሐይ ብርሃን ይልቅ ለሚያበሩ የአስሩ ቃላት አምሳያዎች ለሆኑ ለአስሩ ጣቶችሽ ሰላምታ ይገባል። ኤርምያስን የመሰልሽው የኢሳይያስ ምስጢር ጽዮን ሆይ የሰማይና የምድር ፈጣሪ ልጅሽ ቁጣው እስኪያልፍ ድረስ ከዕዝራ ጋር አስቀምጭኝ። ልምላሜው እስኪወርድ ድረስ በመንፈስ ከነጹ ከዋክብት ሁሉ ይልቅ ለሚያበሩ ለእጆችሽ ጥፍሮች ሰላምታ ይገባል። የመላእክት ንግሥት የሰማይና የምድር ንግሥት ጽዮን ሆይ የዲያብሎስ ጦር በኃይል በመጣ ጊዜ በስምሽ ይጥፋ፣ ጦሩም ይበተን። በገሊላና ናዝሬት ሕፃን ልጅሽን የንጽሕና ወተት ላፈለቁለት ጡቶችሽ ሰላምታ ይገባል። የመንፈስ ቅዱስ ሰረገላ ታቦት ማርያም ሆይ በኤሊ ልጆች ኃጢአት በተማረክሽ ጊዜ ከእንጨት የተሠራ ዳጎን ድል በመነሳት ተንቀጠቀጠ። እንደ ብዙ ሰነፎች ወይንም እንደ ሰለጵድ ስንፍና ላለመደ ጎንሽ ሰላምታ ይገባል። ሰላምን የተጎናጸፍሽ እናታችን ጽዮን ማርያም ሆይ አስቀድመሽ በጣና በብሩህ ደመና እንደተጫንሽ ወደ ገነት እንበር ዘንድ ወደ ላይ ንጠቂን። ከትዕቢተኞች ማዕድ የተከለከለና የኀጢአት እንጀራን ለጠላ ሆድሽ ሰላምታ ይገባል። ከመጠማትና ከማዘን የምታረጋጊ እናታችን ጽዮን ማርያም ሆይ ዕዝራ የሞላ ጽዋን እንዳጠጣሽው ምስጢርን አስተውል ዘንድ እመቤቴ ሆይ የማስተዋል ጽዋንም ስጭኝ። ክርስቶስ እስኪወለድ ድረስና እስከ ብዙ ዘመን ድረስ የነቢያትን ትንቢት ለጠበቀ ልብሽ ሰላምታ ይገባል። ጥበብን የምትሰጭ የጥበበኞች እናት ጽዮን ማርያም ሆይ ከሰማይ ከአብ ዘንድ የተላከ የንጉሥ ክርስቶስ ማደሪያ ሆነሻልና በአንቺ ጨለማ አለፈ። አጋንንት ላልተፈታተናቸውና የኀጢአት እጅ ላልዳሰሳቸው ኩላሊቶችሽ ሰላምታ ይገባል። የሰማዕታት መመኪያ ጽዮን ማርያም ሆይ ትሑት ኤፍሬምን እንደባረክሽው በተቀደሰች መስቀልሽ ቅድስት ሆይ መጥተሽ ባርኪኝ። እንደ ጳውሎስ በንስሐ በተመለሰ ጊዜ የኀጢአተኞችን ምሕረት ለሚያስብ ሕሊናሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ ከገዳይ ሰይጣን በጸጋሽ ታድኝኝ ዘንድ ቃል ኪዳንሽ ብቻ ቻይ ነውና ወደ ልጅሽ ለምኝልኝ። የፍጥረት ሁሉ ምግብ ላዘጋጀና ርኅራኄን ለለበሰ አንጀትሽ ሰላምታ ይገባል።
ጥበብን የተጎናጸፍሽ ጽዮን ማርያም ሆይ ጊዮርጊስን የተወደደ ጸሎቱን እንደሰማሽው በክፉ የረሃብ ዘመን እነሆ ጸሎቴን ስሚልኝ። እንደ መብረቅ ለሚያበራና እንደ ወርቅ ንጹሕ ለሆነ ሆድ ዕቃሽ ሰላምታ ይገባል። በእውነት የድሃ ምግብ ጽዮን ማርያም ሆይ በክፉ ዘመን በሕይወቴ ቆመዋልና በመስቀል በትር ጠላቶችን ቀጥቅጫቸው፣ በጥቂትም ዝም አትበይ። 10ሩ ቃላት በውስጣቸው ታትመዋልና በሰይጣን ፈተና ላልደከሙ ሆድ ዕቃዎችሽ ሰላምታ ይገባል። ክብርንና ግርማን የለበስሽ የአብ ቃል ማደሪያ ጽዮን ማርያም ሆይ ሙሴ በደብረ ሲና ከሰማይ በተቀበለሽ ጊዜ እስከ ጠላት ሃማ ድረስ መንገዱን አቀናሽ፣ እንደ ከበረ ወርቅ ርስቱንም አወረሽ። የሰማይ ልብስን ተሸልሞ እጅግ ለከበረ በሆድ መካከል ላለ ብርትሽ ሰላምታ ይገባል። በክህደት የተማረከውን በኃይል ነፃ የምታወጪው እናታችን ጽዮን ሆይ ፍቅርሽን ባሰበ ጊዜ የኀጢአት ምርኮኞችን ወደ ሃይማኖት መለሽ፣ የሚላክ መልአክን ወደ እርሱ ላኪ። የተቀደሰ የአብ ቃል በውስጡ አድሯልና የመንፈስ ቅዱስ ኃይልን ለለበሰ ማዕፀንሽ ሰላምታ ይገባል። ስምሽ ባለሟል የሆነ እናታችን ጽዮን ማርያም ሆይ ከካል ፍጥረት ጋር ትውልድ ሁሉ ያመሰግንሻል፣ ወርቅ ስምሽም የተቀደሰ ሆኗልና። የአብ ቃል ወልድ በእርሱ ተወስኗልና የምድር ሰማይ ለሆነ ማዕፀንሽ ሰላምታ ይገባል። ለያዕቆብ ውበት ባለሟል የሆንሽ ጽዮን ማርያም ሆይ በብዙ ጦር ከሰይጣን ጋር ተፋለም ያለውና ከዘመኑ መከራና ስቃይ ሰውሪኝ። እንደ ዕብራውያን የሥጋ ልምድ የቀኖና ሕግን በሐሳብሽ ላለወጠ ድንግልናሽ ሰላምታ ይገባል። ነቢዩ ሙሴ በደብረ ሲና ተራራ ያየሽ የዕፀ ጳጦስ ምሳሌ አማናዊት ጽዮን ድንግል ማርያም ሆይ የደመና ቀስት ስለ አባትሽ ኢያቄምና ስለ እናትሽ ቅድስት ሐና ብለሽ ድንግል ሆይ ማኅበራችንን በንጽሕና ባርኪልን። የጽሙና ሥርዓት ነገር ለቅዱሳን ያሳይ ዘንድ ምናኔን ለታጠቀ ወገብሽ ሰላምታ ይገባል። እናቴ ጽዮን ሆይ በሚያድን ቃልሽ በሕይወትህ የምትጠብቅህ እናትህ እያለሁልህ በጠላት አትሸነፍም መከራም የለም በይኝ። በጽናት ለማይሸነፍና በከንቱ ለማይሰበር ወገብሽ ሰላምታ ይገባል። የዓለም ሐሳብ የሌለብሽ ጽዮን ማርያም ሆይ ቅዱስ ሙሴ በትከሻው እንደተሸከመሽ ሰው ሁሉ ታቦትን ይሸከማል። ዓለም ከመፈጠሩ አስቀድሞ በሥላሴ ልብ የተለየ የክርስቶስ ዙፋን ለሆኑ ጭኖችሽ ሰላምታ ይገባል። የአብርሃምና የሳራ ሐረግ እናቴ ጽዮን ማርያም ሆይ ጲጥፋራ ዮሴፍን እንደከሰሰችው መከራ እንዳይከሰኝ ቤቴን እጠሪልኝ። በመከራ ዘመንና በመራር ስደት ጊዜ በጾም ለከሱ ጭኖችሽ ሰላምታ ይገባል። ፍልስጤምን ያሸነፍሽ ጽዮን ማርያም ሆይ የፍልስጤማውያን ዛፎች እርኩሰታቸው የዳጎን ዘመን ጠላቶቻችንም ልክ እንደዚያ አበትኝው። ችግሮች ያወኳቸውና ድካም ያንቀጠቀጣቸው በስደት ለደከሙ ጉልበቶችሽ ሰላምታ ይገባል። እናታችን ጽዮን ሆይ የከበረ የግብፅ መከራውን አትርሽ። የድንግል ወዳጅ ዮሐንስ እንዳለቀሰ በልባችን ጉልበት መራመድ እኛ እናለቅሳለን። ለአብ ለወልድ ለመንፈስ ቅዱስ በቤተ መቅደስ ለሰገዱ ጉልበቶችሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ
በጸጋሽ ማዕድ በምሰሶች እንጠጋ ዘንድ በረከትሽ ወደ እኛ ትቅረብ። ሁላችንም በሚያስደስት ፍቅርሽ እንጽና። እጅግ ቆስለው እስከሚደሙ ድረስም ደሙ እስኪፈስ ድረስ በእንቅፋት ለተሰቃዩ እግሮችሽ ሰላምታ ይገባል። ምግብሽ መቃጠል የሆነ ጽዮን ማርያም ሆይ በእነዚህ መከራና ሐዘን ከሞት ታረጋጊኝ ዘንድ መልአኩ ሚካኤልን በድንገት ላኪልኝ። የወርቅ ጫማን በማውጣትና በመነሳት ለውሾች ለመስጠት ዝቅ ላሉ እግሮችሽ ሰላምታ ይገባል። ለፍጥረት ልብሽም የሚራራ እናታችን ጽዮን ማርያም ሆይ በኤዶም ገነት የሕይወት ውሃ እንቀዳ ዘንድም እንደ ሳምራዊት ሴትና እንደ ውሻ ምራሪልን። ከክፉ እንቅልፍ ጋር ብዙ አሜኬላና እሾህ ላሰቃዩት ተረከዞችሽ ሰላምታ ይገባል። መልአኩ ያረጋጋሽ ጽዮን ማርያም ሆይ ዘመናችን በከንቱ ፈጽማ ጠፍታ እንዲሁ ፈጽማለችና ከመታወክና ከመጥፋት እንተርፍ ዘንድ ነይ። ከብዙ መከራ ጋራ በክፋት የግብፅ ጉዞ ጊዜ በመከራ ለተጓዘ መረጋገጫሽ ሰላምታ ይገባል። ወዘን ያንጠፈጠፍሽ ጽዮን ማርያም ሆይ ወገኖችሽ እስራኤልን እንዳዳንሽ ከክፉ ስቃይና መከራ አድኝኝ። በወርቅ በብር ለተለበጡና በውበት ለተንቦገቦጉ ለ10 የእግር ጣቶችሽ ሰላምታ ይገባል። የአቤል የዋህነት እናታችን ጽዮን ማርያም ሆይ የበኩር መለኮት እሳት ያላቃጠለሽ የሙሴ እንጨት ነሽና ከጭንቅና ከመከራ አድኝኝ። በዓይነ ሥጋ ለበሩና ከበረድ ይልቅ ለነጡ የእግሮችሽ ጥፍር ሰላምታ ይገባል። ከፍጥረት ሁሉ ተለይተሽ የከበርሽ እናታችን ጽዮን ማርያም ሆይ ኤልሳቤጥ ጸንሳ በአደባባይ እጅ እንደነሳችሽ እጅ ነሳሻለሁና በፍቅር አጥግቢኝ። በእግዚአብሔር የምስጋና ቤት መቆምን በቆምሽ ጊዜ ግርማው ለሚያስፈራ ቁመትሽ ሰላምታ ይገባል። የያዕቆብ ወገን ክብርት ማርያም ጽዮን ሆይ እንደ ቀደመው ታናሽነቱ ወዴት ትሄዳለ ብዬ ስወጣ ያን ጊዜ ጎለጎታ ቆየኝ። ዲያብሎስ እስኪደነግጥና ሰይጣን እስኪፈራ ድረስ በሥላሴ ግርማ ለተዋበ ቁመትሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ ድምፅሽ እንደ ነጎድጓድ በተሰማ ጊዜ ዲያብሎስ ፈራ፣ ሰይጣንም ሸሸ። እነሆ ልባችንም በመንፈስ ቅዱስ ተደሰተ። እንደ ብልጭታ ለሚያንጸባርቅና እንደ መብረቅ ለሚያበራ መልክሽ ሰላምታ ይገባል። እናቴ ጽዮን ማርያም ሆይ ቃል ኪዳኔ አያልቅምና በበረከት እስክመጣ እንደ ሰነፍ ተስፋ በመቁረጥ አትቀመጥ። ወደ ሰማይ ተመልከት ወርቅ አለህና በይኝ። በሰማይ እንደምትበር ነጭ ርግብ ከፀሐይ ለሚበልጥ መልክሽ ሰላምታ ይገባል። የዕለት ምግቤና ልብሴ እናቴ ጽዮን ማርያም ሆይ አሳዳጅ እንደነበረ እንደ ጳውሎስና በድሎ እንደነበረ እንደ ጴጥሮስ ወደ ንስሐ ዕድሜ እንድመለስ ንገሪኝ። በፈጣሪ አምላክ በተመረጠ በቅድስት ኢየሩሳሌም ብርሃን ለተመላ ለነፍስሽ መውጣት ሰላምታ ይገባል። ጸጋሽ ሰይጣንን የሚያንቀጠቅጥ እናቴ ጽዮን ማርያም ሆይ በመንግሥቱ እንደ ከበሩ እንደ ሶሎሞንና እንደ ያዕቆብ በክብርሽ ከፍ ከፍ አድርጊኝ። በብዙ መላእክትና በመልአኩ በቅዱስ ሚካኤል እጅ በገነት መዓዛ ለተመሰጠ ለነፍስሽም መውጣት ሰላምታ ይገባል። ሞትሽ ያበራ ጽዮን ማርያም ሆይ እስከ መቃብሯ ድረስ የተጓዘች የሥጋሽ ሞት ታደንቃለች፣ እንዲሁም በሦስተኛው ቀን ሞትን አሸንፋለችና።
በጾምና በሱባኤ በትሕርምት እስኪደክሙ ድረስ ሐዋርያት ለከበቡት ለሥጋሽ በርን ሰላምታ ይገባል። የሰማዕታትና የሐዋርያት እናት እንዲሁም የመላእክት እህት ጽዮን ሆይ ከምታስፈራ መከራና ከመቅሰፍትም አድኝኝ። የበደለች የታውፍንያ እጅ የሥጋሽን በርን በነካች ጊዜ እንዲሁ በድንገት በሰይፍ ተሰይፋለችና ለዘለዓለም ወደ ገነት ሥጋሽን እስኪወስዳት እግዚአብሔር ላከበራት ለሥጋሽ በርን ሰላምታ ይገባል። መድኃኔ ዓለም ያስቀመጣት ስለ ከበረች ሥጋሽ ጽዮን ማርያም ሆይ ንገሪኝ። እነሆ ጠፍቶአልና የሚያውቃትም ጠፍቶአልና ቶማስ እንጂ ብቻውን አደነቃት። የከበረች ሥጋሽን እጅ እየነሱ ሐዋርያት ለገነዟት ለሥጋሽ መግነዝ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ ደናግል የማይጠጉዋት ይህች የተቀደሰች ሰበንሽ ሐዋርያት እንደ ተካፈሏት እነሆ እከብር ዘንድ አድይኝ ስጭኝ። አንቺ ከመላእክት በላይ ስትሆኝ እንደ ብዙ ሰዎች በመከፈኛ ለተያዘች ለሥጋሽ መግነዝ ሰላምታ ይገባል። ከብዙ ሊቃናትና ጳጳሳት ኤጲስቆጶሳትም ሁሉ በላይ ስትሆኝ ነቢዩ ኢሳይያስ ድንግል በድንግልና ትወልዳለች ብሎ የተናገረልሽ እናታችን ጽዮን ማርያም ሆይ በሥጋ በነፍስ ሞተሻልና ጽዮን ሆይ ለክብርሽ ግን ሞት አይገባም። እንደ የዋሆች ደናግል ያለ ትንሽ ምንጣፍ በጌቴሴማኒ ለታየ መቃብርሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ ክብርሽ በኢየሩሳሌም አበራ፣ የጨለማ ኃይላት ይሸሹም ዘንድ መቃብርሽም መብራቷን ያዘች። ኃጢአተኞች ይህችን ቦታ ይመልከቱ። በሌሎች ወገኖችና በቅዱስ ሰላማ አፍ በረከቷ ለሚሰማ መቃብርሽ ሰላምታ ይገባል። ክብርሽ ከመላእክት ክብር የበለጠ ድንግል ማርያም ሆይ በጸጋሽ መብራት እኔ አርፍ ዘንድ የኀጢአት እሾህ ሸክምን አቅይልኝ። ሐዋርያት ለመቀበል በመጡ ጊዜ መሠረቷ ኤዶም ለሆነ ለሥጋሽ መፍለስ ሰላምታ ይገባል። መላእክትም በጊዜዋ አመጧት። እናቴ ጽዮን ማርያም ሆይ የሥጋዬ አእምሮ ሁኔታዋን ለመመርመር ተጨነቀ፣ አልተቻለውምም። የጸጋሽ በረከት ሁሉ የተወደደና በመልክሽ ሁሉ በንጽሕና የታመነ ኀጢአቱንና በደሉን በሰላም ደምስሽለት። የምስጋና መብራት ጽዮን ሆይ በረሃብ ጊዜ እንጀራ ለነፍሴ መንገድ ሁኚኝ። እናታችን ጽዮን ማርያም ሆይ በባሕር አሸዋ ልክ ምስጋና ላንቺ ይሁን። እናታችን ጽዮን ማርያም ሆይ በሰማይ ከዋክብት ልክ ምስጋና ላንቺ ይሁን። የሕይወቴ ገንዘብ ሆይ በእጽዋትና በተራራ ወፎች ልክ ላንቺ ምስጋና ይሁን። ለአንደበት የምትጣፍጭ ጽዮን ማርያም ሆይ በድንጋዮችና በሳሮች ልክ ምስጋና ላንቺ ይሁን። የነፍሴ መድኃኒት ሆይ በመላእክት ማኅበር ልክ ምስጋና ላንቺ ይሁን። ልቤን የምታረጋጊ እናቴ ጽዮን ማርያም ሆይ ባልተፈጠሩ ነገርና በፍጡራን ልክ ምስጋና ላንቺ ይሁን። የመድኃኔ ዓለም ማደሪያ ጽዮን ሆይ በሚያስደስት ምስጋና ለክብርሽም እንደ መላእክት አመሰግናለሁ። እመቤቴ ቅድስት ድንግል ማርያም ሆይ ኃጥ ልጅሽን ከመከራ ሥጋ ከመከራ ነፍስ ዘወትር በየጊዜውና በየሰዓቱ አድኝኝ፣ ጠብቂኝ ለዘላለሙ አሜን።